الطيب የገሌን ልብ ከገሌ ልብ አለይም አላህ Subhanahu Wa Ta'ala ይህንን ስል በምክንያት ነው በነገራችን ላይ እኛ ውስጥ አሁን መጠቅሳቸው ነገሮች በእርግጠኛነት ይኖራሉ ብዬ አስባለሁ ለምሳሌ አላህ Subhanahu Wa Ta'ala ከኛ ውስጥ ስልጣን ያለው ሰው ካለ የሆነ መስሪያ ቤት ኃላፊ ከሆነ አላህ የዙል ቀርነይንን ታሪክ በማንሳት ስልጣን ያላቸውን ኃላፊነት ቦታ ላይ ያሉ ሰዎችን ያናግራል ወይሰሉነከ አን ዚል ቀርነይን ይላል ዙል ቀርነይን ከምስራቅ እስከ ምዕራብ ዓለምን የገዛ ታላቅ ባለስልጣን ነበር ግን ይህ ስልጣን እርከኑ ከታች እስከ ላይ ድረስ ኃላፊነት ላይ ያለንን ሰዎች ሴትም እንሁን ወንድ ይመለከተናል ቁርአን እኔና እናንተን ያናግራል ምናልባት ተጨንቀን ሊሆን ይችላል ጭንቀት ውስጥ ልንሆን እንችላለን አላህ Subhanahu Wa Ta'ala የዩኑስን ታሪክ አንስቶ ያናገረናል ሶስት ጨለማ ውስጥ የባህር የሌሊት የአሰናባሪ ሆድ ውስጥ ነው ፈነጀይናሁ ሚነል ገም ይላል ከጭንቀቱ ገላገልነው ቁርአን ያናገረናል ሄድ ብለን ደግሞ በሽታ ላይ ሆነን ሊሆን ይችላል የታመመ ቤተሰብ ሊኖርን ይችላል አላህ የአዩብን ታሪክ አንስቶ ያናገረናል አዩብ ለ18 ዓመት በበሽታ ታሞ أني مسني الضر وأنت أرحم الراحمين ያሉበትን ቅጽበት አንስቶ አላህ ያናገረናል ምናልባት ልጅ ያጣ ቤተሰብ ዘመድ አዝማድ ሊኖርን ይችላል ከኛም ውስጥ አላህ ልጅን ያልወፈቀን ትዳር ውስጥ ሆነን ደግሞ ሰዎች ሊኖር ይችላል አላህ ያናገረናል وزكريا إذ نادى ربه ربي لا تذرني فردا وأنت خير الوارثين ያሉበትን አንቀጽ አንስቶ ማለት ነው ዘከሪያ ልጃቸው በ80 ምናምን ዓመታቸው አላህን ያ አላህ ተታተተወኝ መልካም ወራሽን አድርግልኝ ያሉበትን ቅጽበት አንስቶ ያናገረናል ምናልባት ደግሞ እኛ ወላጆች ልንሆን እንችላለን ወላጆች ስንሆን አላህ Subhanahu Wa Ta'ala በልጆቻችን አደራ ይለናል ዩሲኩሙላሁ ፊ አውላዲኩም በልጆቻችሁ አደራ ይለናል ወላጅ ከሆነ ልጆች ደግሞ ወላጆች ይኖሩናል በእርግጠኛነት ከሆነን وقضى ربك الا تعبدوا الا اياه وبالوالدين احسانا الى الله Subhanahu Wa Ta'ala ከእሱን ከማምለክ ጋር አቆራኝቶ ለወላጆቻችሁ መልካምን ዋሉ አደራችሁን ይለናል ነጋዴ ልንሆን እንችላለን ንግድ ላይ ልንሆን እንችላለን إلا أن تكون تجارة عن تراض منكم نقدر ستفسموا بمعكلاتكم بمسمامات انجي بماجبربر بمزرف منامت እንዳይሆን ይለናል ማን ወጣስኪ ተማሪ ምናም ልንሆን እንችላለን ትምህርት ላይ ዶክትሬት PhD ዲግሪ ከዛም ዝቅ ብለን ወይ መድረሳ ላይ ምናም የተለያየ ቦታ وقل رب زدني علما الى الله سبحانه وتعالى ወቀተን ጨምረኝ በል شوف ቁርአን የማያናገረው ማህበረሰብ የለም ሁላችንም ያናገረን ቁርአን